እንዴት እንደሚደረጉ እኮ አናውቅም። ለዛ ነው አሁን ግሪን ቢት ወጥቶ ምናምን ስንመለከት ብዙ አልደነግጥም እኔ። ምክንያቱም ጀማሪ ሁልጊዜም እንደሱ ነው ሪያክት የምታደርግበት መንገድ የኛ ነው ስትል የሆነ ነገር ስትል ምናምን በቃ የሚያደርግንና እንትንም ታጣለህ ምናምን ማለት ነው። በወንጌል አማኞች ዘንድ መንግስትን ለመተቸት በጣም ሄዚታንት የሆነ ነገር ታያለና መንግስትን ደፍረው ወጥተው የሚተቹ ሰዎች ደግሞ ከእምነቱ አካባቢ መገለል መገፋት አይነት ነገር ሲመጣ ታያለ። ፖለቲከኛ አሁን እኔ በግል የሚገጥመኝን ነገር እኔ ላንሳ። በተመሳሳይ ቤተክርስቲያን ውስጥ ሚኒስትር የሆኑ ሰዎች እያሉ እነኛ እንደ ፖለቲከኞች አይቆጠሩ እና እኔ አንተ ፖለቲከኛው ተብዬ ወቀሳለሁ። ፖለቲካ ውስጥ ገብተህ ያለህን መንፈሳዊ ነገር ጣልቅ ተደርጎ ይቆጠራል። እንግዲህ በሌላ እምነት ላሉ ሰዎች ብዙ ላይ ገባቸው ይችላልና አንዱ ኢንሳይትም ለመስጠት ነው ሰዎች ምን አይነት ካልቸር እንዳለ በዚህኛው በኩል ያለውንም እንዲረዱት ጭምር ነውና በቤተ እምነቶች በተለይ በወንጌል አማኞች በኩል በመንግስት ውስጥ ገብቶ ማገልገል እንደ ፖለቲከኝነት አይቆጠርም። ሚኒስትርም ብትሆን ጠቅላይ ሚኒስትርም ብትሆን በአንድ በኩል ጠቅላይ ሚኒስትሩን የሾመው እግዚአብሔር ነው ብለው የሚያስቡ ሰዎች እንዲሁም በመንግስት ውስጥ የሚያገለግሉ ሰዎች እግዚአብሔር ሹመት ሰጣቸው ብለው የሚያስቡ ሰዎች በሙያቸው ደግሞ የመንግስትን እንከንና ጥፋት እያጋለጡ አደባባይ የሚያወጡ ሰዎችን በሰብአዊ መብት ተሟጋጅነት ሊሆን ይችላል፣ በተቋሚ ፖለቲካ ፓርቲ ውስጥ የተደራጁ በተለየ ፖለቲካ አስተሳሰብ ውስጥ የተሰለፉ ሊሆኑ ይችላል። እነኛን ሰዎች ደግሞ ፖለቲከኛ በቸርች አካባቢ ለማታውቁ ሰዎች ፖለቲከኛ ማለት ኔጌቲቭ ካኖቴሽን ነው ያለውና ያኛው በመንግስት በኩል ሲሆን እግዚአብሔር የሾመው ነው። ከመንግስት ጋር የተለየ ሐሳብ ያለው ከሆነ ደግሞ ፖለቲከኛ የምትል ተቀጽላለች የምትለጠፍና ዮኒ ይሄንን እንደ ስነ መለኮት እንደተማረም በዛ ዙሪያ ላይ ደግሞ ብዙ እንደጻፈና እንዳስተማረም ሰው ነው መጠየቀ። የወንጌል አማኙ መንግስትን መተቸት እንደ ኃጢያት የሚቆጥረው ወይም ደግሞ በመንግስት ላይ ያሉ ኢፍትሃዊ ነገሮችን ሰብአዊ መብት ረገጣዎችን በደሎችን መቃወም እንዲሁም ደግሞ ከመንግስት ፍጹም የተለየ አካሄድ ይዞ አይ ሀገር የምትለወጠው በዚህኛው መንገድ ነው ይሄ መንግስት የሚሄድበት መንገድ ትክክል አይደለም ብሎ የተለየ ፖለቲካ አቋም ይዞ መገኘትን እንደ ኃጢያት የሚያስኮንንበት መንገድ ወይም ደግሞ ከቅዱሱ መጽሐፍ እንደ ተጣረሱ ተደርጎ የሚቆጠርበት ምክንያት ምንድነው? ትክክልስ ነው ወይ የሚል ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ እንግዲህ ጠቅላይ ሚኒስትሩን እግዚአብሔር ሾማቸው ናቸው ተብሎ በስፋት ሲነገር ሲሰበክ እንሰማለን። እንደዛ ከሆነ እንግዲህ ወደ መጽሐፍ ቅዱሱ ከተኬደ በመጽሐፍ ቅዱስ ደግሞ እንደምናውቀው እግዚአብሔር ሾማቸውና የእግዚአብሔርን ሐሳብ የሚፈጽሙ ነገስታት ባሉበት ዘመን ሀገር ያርፋል፣ ህዝብ ያርፋል። እንኳን ሀገርና ህዝብ ቀርቶ መሬቱ ራሱ ያርፋል። በተለይ ከውጭ ወራሪ እንኳን ቢመጣ በድል ያሸንፋሉ። በሀገር ውስጥ በሆነ ጉዳይ ግን ኢንተርናሊ በሆነ ጉዳይ ግን ህዝቡ ረፍት ያገኛል እግዚአብሔር ሾማቸው መሪዎች ሲነሱ እና በርግጥ ጠቅላይ ሚኒስትሩን እንደው ለእምነት ተከታዮቹም ነው ለአንተ ብቻ ሳይሆን ለእምነት ተከታዮች ወዳጆች ጭምር ነው ጥያቄ ማቀርቦ። በርግጥ ጠቅላይ ሚኒስትሩን ፈጣሪ ከሾማቸው እንደ ብሉይ ኪዳን ስርዓት ተኬዶ አሁንም ንጉስን የሚሾም እግዚአብሔር ነው ብሎ ከታሰበ በብሉይ ኪዳን እግዚአብሔር የሾማቸውን ነገስታት የሱን መንገድ ሲከተሉ ለሀገሩ ሰላምና ረፍት ይሰጣል። በተቃራኒው ደግሞ ከእግዚአብሔር ፈቃድ ውጪ የሚንቀሳቀሱ መሪዎች ሲመጡ አገሩ ሁሉ ይታመሳል። ጦርነት ይሆናል፣ ችግር ይሆናል፣ ረሃብ ይሆናል፣ ግጭት ይሆናል፣ አለመግባባት ይሆናል፣ ብዙ አይነት ነገር ይመጣልና ሁለቱ አብረው አይሄዱም። አሁን ጠቅላይ ሚኒስትሩን እግዚአብሔር ከሾማቸው እንደ እግዚአብሔር ሐሳብ ይሄዱ አይደለም የሚለው ነው የሚያጸናው። ምክንያቱም መጽሐፉ የሚነግረን ነገር እንደ እግዚአብሔር ሐሳብ የሄዱት መሪዎችና ከሱ ተቃራኒ የሄዱት መሪዎች አገዛዛቸውም ዘመናቸውም የተለያየ ነውና ኢትዮጵያ ላይ የምናየው ነገር የተሾሙትን ሳይሆን በራሳቸው መንገድ የሚሄዱትን የሚመስል ነው በእኔ ምልከታ። አንተ ግን እንዴት ታየዋለህ? ይሁን ሁለቱን ነገሮች ብትመልስልኝ። በጣም ጥሩ ሐሳብ ነው ያነሳው። መጀመሪያው ላይ እንንጣ ፖለቲካ እንደ ኃጢያት ነው የሚቆጠረው። እንግዲህ እንዳልኩ ነው በተለይ አሁን ላይ በደንብ ክሪቲካሊ ነገሮችን ማየት የሚያስፈልገው ነገር ምንድነው? እንግዲህ በኢትዮጵያ የፖለቲካ ታሪክ ውስጥ በተለይ ዘመናዊ ፓርቲ አስተሳሰብና አደረጃጀት አመለካከት ከመጣ በኋላ የወንጌል አማኝ
የሆኑ ሰዎች ንቁ ተሳታፊ እንደነበሩ መዘንጋት ያለብን አይመስለኝም። ነው ቡሌንጮ ለታንም ሌሎቹንም ጨምሮ ምናምን እሳቸው የቄስ ልጅ ናቸው እንደምታውቀው እና በተለይ ከወለጋ አካባቢ የሚመጡ ሰዎች ወይም የመጡ ሰዎች ከደቡብ ኢትዮጵያ አሁን ባለው ንግግር ማለት ነው እንግዲህ ወንጌላውያን አብዛኞቹ ወደዛ አካባቢ ነው ብለን ነው የምናምነው። ኦፍኮርስ እንደሱም ነው የገባበት መንገድ ሊሆን እንደሚችል አስባለሁ ብዛቱ ወደዛ አካባቢ እንዲሆን ያደረገው። ስለዚህ የፖለቲካል ኢንቮልቭመንት ነበረ እንደምታውቀው በጣም ጎልቶ ምናምን አሁን ባለው ልኬት አሁን ባለው የሚዲያ አሁን ባለው መልኩ አየሩንም ሁሉንም ነገር ተቆጣጥሮት ምናምን ባንመለከትም ማለት ነው። ነገር ግን ፖለቲካ ብቻ እኮ አልነበረም በቤተክርስቲያን ውስጥ አይ ቲንክ እንደ ኃጢአት የሚቆጠረው ጸጉሩን ማጎፈር እንደ ኃጢአት ይቆጠራል። ዘፈን እንኳን በጣም ኤክስትሪም ነው እንደምታውቀው። ወዳጃችን አሁን ከጻፈው መጽሐፍ በኋላ የተለያዩ ሰዎች የተለያዩ አስተሳሰብ ቢሉም እና ገላትያ ላይ ያለውን የመጽሐፍ ቅዱስ ትርጓሜ ወደዚህና ወደዛ አድርገው ቢለጥጡትና ቢተረጉሙትም እሱ እንደውም ሩቅ ነው። ዘፈን በጣም ሩቅ ነው። ሙዚቃ ማለት ነው በዋነኝነት ግን ክርክሩ አሁንም አለ እንደምታውቀው ኃጢአት ነው ኃጢአት አይደለም የሚለው ነገር። ግን ፊልም ማየት ኃጢአት ነው ኃጢአት አይደለም። ፊልም ራሱ ማየት አይቻልም። ዜና መስማት፣ ፊክሽን ልቦለድ ራሱ ማንበብ እንደምታውቀው እና እነዚህ ሁሉ ነገሮች እንደ እንትን ይቆጠሩ ነበር እንደ ኃጢአት ነው። በቃ ጽድቅ አይደለም፣ ትክክል አይደለም። ፖለቲካማ እንደውም እንደምታውቀው ነው። ፖለቲካና ፖለንቲ በሩቁም አይነት አስተሳሰብና አመለካከት ነው የነበረው። ነገር ግን ፖለቲካ እንደሚታወቀው ሳይንስ ነው፣ አርት ነው እና መንግስት የምትሆንበት አንደኛው መንገድ ነው። የተለያዩ ፍልስፍና፣ የተለያዩ አስተሳሰቦች፣ የተለያዩ አመለካከቶች አሉ፣ የተለያዩ ርዕዮተ ዓለሞች አሉ። እሱን ይዘህ መተህ ምረጡኝ ብለህ ተወዳድረህ ከዛ ማኒፌስቶን ሁሉ አሳይተህ ከተመረጥክ በኋላ የራስን ፖሊሲ የምታስፈጽምበት ለሀገር፣ ለወገን፣ ለዘመድ ይበጃል ብለህ የምታደርጋቸውን ነገር የምታደርግበት ቱል ነው። ስለዚህ በእኛ ማህበረሰብ ውስጥ በዋነኝነት እያልኩ ያለሁት በወንጌላውያን ማህበረሰብ ውስጥ እነዚህ መፈጠሩ ለእኔ ብዙ አስደናቂ አይደለም ከአለን ታሪክ አንጻር ስንመለከተው። አሁን ደግሞ ወደ ፖለቲካ ውስጥ ከምናያቸው ነገሮች አንጻር አዲስ እንደምታውቀው፣ ስለዚህ ሁሉ ነገር ብርቅ ይሆናል ማለት ነው። አዲስ ልብስ ስትገዛ ብርቅ ይሆናል። ከ2 ከ3 ቀን በኋላ ነው ብርቅነቱ የሚቀረው ከለበስከው በኋላ ቢያንስ ማለት ነው። እና የሚቀጥሉት ጊዜያቶች እንደሱ አይነት ከሆነ እየለመድ ነው ምናምን እንመጣለን። ግን ለካልቸር እንዴት እንደሚደረጉ ሁሉ እኮ አናውቅም። ለዛ ነው አሁን ግሪን ቢት ወጥቶ ምናምን ስንመለከት ብዙ አልደነግጥም እኔ። ምክንያቱም ጀማሪ ሁልጊዜም እንደሱ ነው። ሪያክት የምታደርግበት መንገድ የኛ ነው ስትል የሆነ ነገር ስትል ምናምን በቃ የሚያደርግንና እንትንም ታጣለህ ምናምን ማለት። ምክንያቱም ከዚህ በፊት በኢትዮጵያ የፖለቲካ ታሪክ ውስጥ የወንጌላዊ ወይም ራሱን ወንጌላዊ ብሎ የሚጠራ መሪ ጠቅላይ ሚኒስትር ሆኖ ስለማያውቅ ምናምን ማለት ነው። ሀገሪቷን መርቶ ስለማያውቅ። ስለዚህ ቤተክርስቲያን ውስጥ በጣም ትልቅ ኮንፊውዥኖች አሉ። አሁን ምንም ጥርጥር የለውም። እነዛ ኮንፊውዥኖች ግን መጥራት የሚችሉት በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ አገሪቷ ውስጥ አሉ የሚባሉ በወንጌላውያን እምነት ሰርክል ውስጥ የስነ መለኮት መምህራን እና ምሁራን እንደውም አብዛኞቹ ፒኤችዲ ሆልደርስ ናቸው። እንደዚህ ቁጭ ብለን እንግዲህ ጠቅላይ ሚኒስትር አብይ አህመድ ራሳቸውን ከፕሮቴስታንቱ ጋር አሶሺየት አድርገዋል። ስለዚህ የኛ ሰው ናቸው። የኛ ሰው ደግሞ ከሆኑ ዘንዳ የእሳቸው በረከትም መርገምም ይደርሰናል። ጥፋታቸውም እንደ ጥፋት ይቆጠራል። ልክ አሁን የትግራይ ህዝብና ቲፒኤልኤፍ አንድ ነው ተብሎ እየሆነው እንዳለው ሁሉ ምናምን ማለት ነው። ማለት ይሄ የቅርብ ጊዜ ትውስታችን እና ትዝታችን ነው። ስለዚህ በእኛም የማይሆንበት ነገር እንደማይሆን አስቀድሞ የገባቸው ሰዎች መጽሐፍ ቅዱሳዊ ታሪካዊ ነገረ መለኮታዊ ማንነት ምን ይመስላል፣ በታሪክ መካከል ማንነትን እንዴት ነው ሰዎች የተለያዩ ሊቃውንት እንዴት ነው የተመለከቱት? አንዳንዶቹ ሪቪዥኒስት ሆነው አይተውታል፣ አንዳንዶቹ ከፕራይሞርዲያል ፐርስፔክቲቭ አይተውታል፣ አንዳንዶቹ ስትራክቸራሊስቶቹም ሌላ ነገር አይተውታል፣ ኢምፖዚሽኒስቶቹም ደግሞ ከተለያየ ፐርስፔክቲቭ አይተው እንደዚህ ሆኗል። በእኛ ሀገር ውስጥም ማንነትን በተመለከተ እነዚህ ነገሮች ተተግብረዋል። ነገር ግን ታሪካዊ መጽሐፍ ቅዱሳዊና ስነ መለኮታዊው የማንነት መረዳት እነዚህ ናቸው የሚል አይ ቲንክ 15 ፔጅ እንደዚህ 20 ፔጅ ምናምን ወረቀት ጽፈን እንደ በአንድ ሰው በኩል እንደ ላክንላቸው አስታውሳለሁ ማለት ነው። በሌላ ቋንቋ ምን ማለቴ ነው?
ፖለቲካል ቴዎሎጂ ላይ እንኳን የሰሩ ሰዎች የሉንም። አንድ ሰው ነው የማውቀው እኔ በማንቸስተር ዩኒቨርሲቲ ፒኤችዲ ነው የሰራ ሰው አለ ታኖያ 2 ፈላስፎችን 3 ስኮለርስ እነሱ ላይ አድርጎ በኢትዮጵያ ፖለቲካ ውስጥ ፖለቲካል ቴዎሎጂ ያለውን እንትን ቢያነሳበት ሀሳብ አለ። ሌላ የለም። ኢቨን ቴዎሎጂ ስኩል ውስጥ ይህንን ፖለቲካል ቴዎሎጂን በተመለከተ ፖለቲካና ቤተክርስቲያን ፖለቲካና መንግስትን በተመለከተ በሀገርኛ ቋንቋ የተጻፉ መጽሐፎች ሁሉ አታገኝም። ኮርስም ራሱ የለውም። አሁን ነው ወደ ፕራክቲካል ቴዎሎጂ ፖለቲካል ቴዎሎጂ ወደሚል አይነት አስተሳሰብ እና አመለካከት አይ ቲንክ ከነገረ ጉዳዩ አንጻር ተነስተው ኤምፋሲስ መስጠት እየፈለጉ ያሉት ማለት ነው። እና መተቸት እንዳልከው ነው ደግሞ ስመጣ እንደንትን አይቆጠርም። ግን አንተ እየሰራ ያለው ነገር ወይም ሌሎቹም እየሰሩት ያለው ነገር በራሳቸው ልክ ናቸው። መጥፎ የሚሆነው ምንድን ነው? እያንዳንዳችን ያጠለቅነው መነጽር አለን አይደለ? ክርስቲያን ስትሆን ክርስቲያን ወርልድ ቪው አለ። ነገሮችን ሁሉ የምታየው ከዛ አንጻር ነው። መጽሐፍ ቅዱሳዊው ታሪካዊው ነገረ መለኮታዊው ከሆነ አንጻር ነው የምታየው። ሰውን ስታይ በእግዚአብሔር መልክና ምሳሌ እንደተፈጠረ ነው። ስለዚህ ሀሳብም ስትሰጥ አስተያየትም ስትሰጥ ለማጠልሸት አይደለም እኮ ለማነወር ምናምን አይደለም፣ ለማንቋሸሽ አይደለም፣ ሰውየውን ዲሁማናይዝ ለማድረግ አይደለም፣ ለመጣል፣ ለመስበር፣ ለማንከት ምራቅን እንትፍ ለማድረግ አይደለም። ልቁንም ለማጽዳት፣ ቆሻሻውን ለማጽዳት፣ ገለባውን ለማበጠር፣ የተሳሳተ ከሆነ መንገድ ውስጥ እንዲገባ ለማድረግ ነው። እና ሂስ በተመለከተ አይደለም ፖለቲካው ላይ ኖርማሊ በአካዴሚያው ይሻላል እንጂ በዕለት ተዕለት ህይወታችን ውስጥ ብዙ አፕሪሼት የሚደረግ ነገር እንዳልሆነ ከካልቸራችን እንመለከታለን። ነገር ግን አፕሪሼት መደረግ ያለበት ነገር ነው። ሶ ኢኳሊ አንድ ጋዜጠኛ ይሄ ነገር ልክ አይደለም ሲል ፖለቲከኛ ወይም ከእግዚአብሔር መንግስት ወይም ከእግዚአብሔር ስልጣን እንደ ተቃዋሚ ተደርጎ መታሰብ የለበትም ብዬ ነው የማስበው። እንዳልኩ ሁልጊዜ የመጀመሪያዎች ላይ ብዙ ዱላ እና ብዙ ትችት ምናምን ሲደርሳ ያለው መገለሎች አሉ አይቻሉ። እኔ በራሴ የደረሰ ጭምር ነው እኮ ስትደግፍ አብረህ ስትሆን እንደዚህ ምናምን ስትሆን በቃ ዝም ብሎ ሳይጠይቅ ሳይመረምር የሆነ ነገር ምናምን ሳይል በቃ በአሶሲዬሽን ብቻ ብዙ ነገር ምናምን ሰው ያደርጋል። እሱን አይቻለሁ። ከዛ ነው ማለት ስትጀምር አይ ልክ አይደለም ይሄ ነገር፣ ይሄ እኮ ልክ አይደለም፣ ይሄ መንገድ ልክ አይደለም፣ ሴናሪዎቹን ስታስቀምጥ ይቅርታ አእምሮን እየተጠቀምክ ነገሮችን በምታሳይበት ሰዓት ላይ ይሄ ቢሆን ይሄ ነው የሚሆነው፣ ይሄ ከሆነ ይሄ ነው የማይሆነው፣ ይሄ ከሆነ ደግሞ እንደዚህ ነው ውጤቱ በምትልበት ሰዓት ላይ ላትወደድ ላትከበር ሰዎች የሆነ ነገር ምናምን ላያረጉልህ ይችላሉ። ግን እሱ አይደለም ኢምፖርታንቱ። ህሊና ምን ይመሰክርልኛል ነው፣ እግዚአብሔር ምን ይመሰክርልኛል፣ መጽሐፍ ቅዱስ ምን ይለኛል ነው። አልቲሜትሊ የተጠራንበት እና የጠራንና ተጠያቂነታችን ለሱ ስለሆነ ማለት ነው። እና የምናደርገውን ሁሉ የምናደርገው እግዚአብሔርን ያከብራሉ ሰዎችንስ ደግሞ ይጠቅማሉ ከሚለው ነገር መሆን አለበት እንጂ ተቺዎች ሂስ የሚሰጡ ሰዎች እንደሆነ ነገር እንደሚፈረጁ ይታወቃል ብዬ ነው የማስበው። የመጀመሪያው ጥያቄ እሱ መሰለኝ አይደለ ፒተር? ሁለተኛው ያው ፈጣሪ መርጧቸዋል የሚል መግባባት ካለ እንደው ህዝቡና ሀገሪቷ ምነው አላረፈችም 8 ዓመት ሙሉ ከክራይሲስ ወደ ክራይሲስ ለምን ተሸጋገርን የሚል ነገር ይነሳል። ይሄን ያልኩት ነው እያልኩኝ ሳይሆን መርጧቸዋል የሚል አሳምሽን በስፋት ስለሚነገር በዚህኛው እምነት ተከታይ ዘንድ ከሆነ ለምን ያልሆነም የሚል ነውና ያንተን ምልከታ በሱ ያው ውይይታችንን እናጠቃላለን። እሺ አይ ቲንክ ሮሜ 13 ላይ ነው ሰዎች የሚጠቅሱት ይህን ጥቅስ እና ስልጣን ሁሉ ከእግዚአብሔር እና በእግዚአብሔር የሚል ሁለቱ ቃላቶች አሉ በተለያዩ ቴክስቶች ላይ ቴክስቹዋል ቫሪያንት አሉት ማለት ነው። ከእግዚአብሔር ነው ስልጣን ሁሉ፣ ሶርሱ እግዚአብሔር ነው በእግዚአብሔር ነው ምናምን የሚል አለ። ሁለቱም ለነገሩ በደንብ አድርገን ካየናቸው የትርጉም ልዩነት የሚያመጡበት ነገር አለ።
ኦፍኮርስ የትርጉም ልዩነታቸው ያን ያክል መሰረታዊ ምናምን ላይሆን ይችላል። ነገር ግን አሁን ባለንበት ኢራ ላይ ነው መታየት ያለበት ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንን በሚጽፍበት ሰዓት ላይ እንደምታውቀው ክላውዲዮስ የሚባል ንጉሠ ነገሥት ነበር የሮም ከኒሮ በፊት የነበረው። ከዛም በኋላ በኒሮ ዘመነ መንግስት ነው የተጻፈው፣ በ57 ላይ እንደተጻፈ ይገመታል ማለት ነው። ሐዋርያው ቅዱስ ጳውሎስ የሮሜን ክርስቲያኖች እሱ ልክ እንደ ፊልጵስዩስ አማኞች እሱ የመሰረታት ቤተክርስቲያን አይደለች በዋነኝነት ማለት ነው። ስለዚህ በዛ ያሉ ሰዎች እንዳሉ ሰማ፣ ሁኔታዎቹን አየ፣ ከዛ ሊያያቸው ፈለገ፣ ሁኔታዎቹን ሁሉ በደንብ ቃኘ። ሂስቶሪካል ባክግራውንድ በምናይበት ሰዓት ላይ ማለት ነው። እንደምታውቀው በጌታ ኢየሱስ በምድር ላይ በነበረበት ጊዜም የነበረው አገዛዝ ሮማውያን ነበሩ አይደለም የሚገዙት፣ በሮም ቀኝ ግዛት ውስጥ ነበሩ አይሁዶች። ስለዚህ ወደ ክርስትናም ሲለወጡ የመጀመሪያዎቹ አይሁዶች ናቸው። ግን ሮማውያን አይሁዳዊ እና ክርስቲያን አይሁዳዊ ልዩነቱ ምን እንደሆነ ምናምን በወቅቱ በሁለቱ መካከል ያለውን እንኳን ጠንቅቀው አያውቁም ነበር ማለት ነው። ምክንያቱም በብሉይ ኪዳን ሁለቱም ያነባሉ፣ የሙሴም ታሪክ የአብርሃምም ታሪክ ያውቃሉ፣ እነሱን የዳዊትን የብዙ ነገሮች ምናምን ሰው ልዩነታቸው ምን እንደሆነ አልገባቸውም። እሱ ብቻ ሳይሆን በወቅቱ ምንድነው ሮማውያን ለአይሁዳውያኑ እና ለነዚህ ተፈቅዶላቸው እዛ ይኖሩ ነበሩ። እንደምታውቀው አይሁዳዊ ምን ብሎ ነው የሚያምነው? እግዚአብሔር አምላካችን አንድ አምላክ ነው አይደለ? በቃ ሌላ የለም ብሎ ነው የሚያምኑት። ሮም ደግሞ የሮም ነገስታቶች ደግሞ ራሳቸውን እንደ እግዚአብሔር ልጅ ነው የሚቆጥሩት። ከዛ መስገድም ያለብህ የምታደርጉን ሁሉ የምታደርጉ ለእነሱ እንደሆነ ነው የሚያስቡት። በሳንቲሞቻቸው ገጽ ላይ ራሱ የራሳቸው ምስልና ከጀርባው የእግዚአብሔር ልጅ የሚል ጽሑፍ ሁሉ እንዳለው ነው የምናውቀው። ቅዱስ ጳውሎስ ይህን የሮሜ መልእክት ለሮሜ ክርስቲያኖች በሚጽፍበት ሰዓት ላይ ምዕራፍ 1 ላይ ራሱ ይናገራል። የክርስቶስ ኢየሱስ ባሪያ እንደሆነ ራሱ ማለት ነው። ጌታ አለኝ፣ የእሱ ባሪያ ነኝ፣ እኔ የምጽፍላችሁ እኔ ጳውሎስ ነኝ። ከዛም በኋላ ወንጌሉ ስለ ልጁ ነው ብሎ በደንብ ብዙ ነገር ከተረከ በኋላ እንዴት መዳን እንደሚቻል፣ ሰው እንዴት ኃጢአተኛ እንደሆነ፣ አይሁዳዊ እንዴት ኃጢአተኛ እንደሆነ፣ ዜን ደግሞ አረማዊው እንዴት ኃጢአተኛ እንደሆነ፣ ከዛ ሮሜ ምዕራፍ 3:23 ላይ መጣና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል፣ አንድስ እንኳን ጻድቅ የለም ብሎ ይደመድመዋል። ምዕራፍ 4 ላይ ስለ አብርሃም፣ እንደዚህ ምዕራፍ 5 ላይ አንዱ ስለ ሁላችን ብሎ ስለ ክርስቶስ ኢየሱስ አዲሱ አዳም ለጻድቅ የሚሞት በጭንቅ ይገኛል እንዲሁ ለኃጢአተኛው እያለ በደንብ ብዙ ይተርካል። ምዕራፍ 7 ላይ ምዕራፍ 8 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። 9፣ 10፣ 11 እነዚህ ስትመጣ ምዕራፍ 13 ላይ የምታገኛቸው ነገሮች አሉ። ስልጣን ሁሉ ከእግዚአብሔር፣ ስለዚህ ባለስልጣንን የሚሾም እግዚአብሔር። ቅዱስ ጳውሎስ ይሄንን በሚልበት ሰዓት ላይ ቅድም እንዳልኩት ለሮማውያን መገዛት ያስፈልጋል ወይስ አያስፈልግም? ግብር መክፈል ያስፈልጋል ወይስ አያስፈልግም? ተፈቅዶላቸው ይኖሩ ስለነበረ ከተወሰነ ጊዜያት በኋላ በእንትን ይመለከቷቸው ነበረ። ሰስፒሽንስ ነበራቸው። ከዛ ከአካባቢ ያስወጣቸው፣ ዜን ወደ አካባቢ ተመልሶ እንዲመጡ ሆነ። ወደ አካባቢ ተመልሳችሁ ስትመጡ አብሮ የመኖር ጉዳይ ስለሆነ የኮኤግዚስተንስ ጉዳይ ስለሆነ ግብር ለሚገባው ግብር መክፈል፣ መታዘዝ ያስፈልጋል። ምክንያቱም ለራሳቸው ሴፍቲ ነው ማለት ነው። አዘርዋይስ ባይታዘዙ ምን ሊደርስባቸው እንደሚችል እናውቃለን። ኢንፋክት ይህንን የጻፈው ቅዱስ ጳውሎስ መጨረሻ ላይ እንደምታውቀው ተሰይፎ ነው የሞተው አይደል? ምንም እንኳን ሮማዊ ዜግነት ቢኖረው፣ አይሁዳዊ ዜግነት ቢኖረው፣ በመወለድ ደግሞ በተርሴስ ብዙ እውቀት ቢኖረው ቅዱስ ጳውሎስ አንድ ሮማዊውን ሰው መስቀል ስለማይቻል ይመስለኛል እነ ጴጥሮስ የተሰቀሉት እንደዛ ነው። ጳውሎስ ግን የተሰየፈው ሮማዊን እንትን ማለት ስለማይቻል ነው። በመስቀል ማንጠልጠል ምናምን ስለማይቻል ነው ጳውሎስ። ይሄንን የጻፈው ራሱ ቅዱስ ጳውሎስ እንዴት እንደሞተ የሚነግረን ነገር አለ ማለት ነው። ስለዚህ እያለ ያለው ነገር ምንድን ነው? ግብር ለሚገባው ግብርን ክፈሉ፣ መገዛት ለሚገባው ሰሚት አድርጉ ነው። ሰሚት አድርጉ ሲል ቶታል ኦቢዲየንስን አይደለም እያወራ ያለው እዚህ ጋር ፕሪዘምፕቲቭ ኦቢዲየንስን ነው እያወራ ያለው። ስለዚህ በህሊናችን መንግስት ወይም ንጉሱ ከዛም በኋላ ኒውሮ ነው እንዳልኩ የመጣበት የመጀመሪያው አገዛዝ ላይ ጥሩ ጊዜ ነበረ። የኒውሮ ታሪክ በምናይበት ሰዓት ላይ ከተወሰኑ ጊዜያት በኋላ ግን ህዝቡ እርስ በርስ እንዲበላላ፣ እንዲጠፋፋ፣ እንዲገዳደል ብዙ ነገር ምናምን አደረገ። ከዛ
ክርስቲያኖቹም ላይ ጨከነባቸው ማለት ነው። በርካታ ነገር ሆነ። ከተማይቷን አቃጠለ እንደምታውቀው። ከዛ መሰደድ ምናምን ተጀመረ። በርካታ ነገሮችን ያወራል። ስለዚህ ቅዱስ ጳውሎስ እያለ ያለው ምንድነው? በዝግታ ለመኖር እዛ ለመኖር ምን ማድረግ አለባችሁ? ሰሚት ማድረግ አለባችሁ፣ መገዛት አለባችሁ ነው የሚለው ማለት ነው። ሶ ይሄ መገዛትን ወስደው ሰዎች ስልጣን ከእግዚአብሔር ነው ብቻ ሳይሆን አብሮ የሚከተለው ኦቢዲየንስን ነው። ስለዚህ ስልጣን ከእግዚአብሔር ነው ብለህ ካሰብ፣ ስለዚህ ለእግዚአብሔር ለሾመው አለመገዛት በእግዚአብሔር ላይ ማመፅ ነው። እሱ ደግሞ ኃጢአት ነው። ስለዚህ መገዛት አለብህ ነው ኮንክሉዥኑ። ሶ ፖይንቱ ምንድን ነው? ገዢው ምንም ቢሆን ምን አረመኔም ቢሆን ገዳይም ቢሆን ጨፍጫፊም ቢሆን በጣም ኢቭልም ቢሆን ዩ ሃቭ ቱ ሰሚት። ኖ ማለት የለም። ኮስችን ማድረግ አትችልም። ዝም ብለም ተገዛ። ልክ እንደ አንዳንድ እንደ ዳግዋርድ የሚባል ሰው አለ፣ ሌሎችም አሉ። ቶታል ሰሚሽን አይነት ጽሁፍ ምናምን የጻፉ ሰዎች መጽሐፍ አላቸው እና ዝም ብለህ ተገዛ፣ ለገዥ ተገዛ፣ ለቤተክርስቲያን መሪ ተገዛ ምናምን ብለው መሪዎቹም ይፈልጉታል ቤተክርስቲያንም እንድትገዛ። መንግስት ላይ ብቻ የሚያቆም ነገር እኮ አይደለም ይሄ። የቤተክርስቲያኑ ፓስተር፣ የቤተክርስቲያኑ መጋቢ እንደፈለገው እንዲፋንን እድል ፈንታ እንዲሰጠው ነው ይህንን ጥቅስ ሁሉ የሚጠቀምበት። ነገር ግን ጥቅሱ እንደዚህ አሁን በምናየው በዲሞክራሲ ባለበት መንግስት በህዝብ ለህዝብና ከህዝብ በሆነበትና በድምፅ እና በካርድ በሚመረጥበት ጊዜ ነው ወይ ቅዱስ ጳውሎስ የጻፈው ይሄንን መልእክት ካለን እንደሱ አይደለም። ስለዚህ አንዳንድ ጸሐፍቶች ምንድነው እንደው የሚሉት አሁን ባለንበት ኮንቴክስት ውስጥ በደንብ ማየት አለብን ይላሉ። ሁለተኛ ላይ ጳውሎስ ይሄንን መጽሐፍ እና ይሄንን ሐሳብ በሚልበት ሰዓት ላይ በዛ ቦታና በዛ ጊዜ መተርጎም መቻል አለበት የሚል አመለካከት አላቸው እንጂ አሁን ባለንበት የዲሞክራሲ ጊዜ ያንን ወስደን እንትን ማድረግ የለብን። እንደሱማ ከሆነ እኮ መመረጥም አያስፈልግም። ዲቫይን አፖይንቲንግ ምናምን ከሆነ እግዚአብሔር ልክ ሳሙኤልን ሄደው የህዝብ መንግስት ንጉስ እንፈልጋለን ቀባልን ምናምን ሲሉ ሳውል እንደቀባላቸው ከዛም በኋላ ዳዊት እንደመጣ እንደሱ አይነት ምናምን ከሆነ ማለት ነው። ግን የእግዚአብሔር ሐሳብ ግን እንደሆነ መንግስት እንደሚያስፈልግ ግን የምትመለከትበት ነገር አለ። ለምሳሌ መሳፍንት መጽሐፍ ላይ በምናይበት ሰዓት ላይ ሰው ሁሉ መሳፍንት ማለት ገዥ ባልነበረበት ጊዜ ምንድን ነው በፊታቸው መልካም መስሎ የታያቸው ሁሉ ያደርጉ ነበር ነው የሚለው። ከዛ ሰው ደግሞ በፊቱ መልካም የሆነ ነገር የሚመስለውን ካየ ኦርደር የለም ማለት ነው። ማለት ኪዮስ ነው ሁሉ ነገር ምናምን። እሱ ደግሞ ልክ አይደለም። እግዚአብሔር የኦርደር አምላክ ነው፣ የስርዓት አምላክ ነው። እሱን ከዘፍጥረት ራሱ መጽሐፍ የምንመለከተው ነገር አለ። ምድር ባዶ ነበረች፣ አንዳቸው ነገር አልነበረባትም፣ ግን እግዚአብሔር መንፈስ በኋላ ረብቦ ነበር። ከዛ ፎርምለስ እና ኢምፒቲ ለነበረችው ምድር ቅርጽ እየሰጣት እንደሄደ እግዚአብሔር መንፈስ የምናይበት ነገር አለ። ስለዚህ ሮሜ 13 ላይ 1 እስከ 7 ላይ የሚያወራውንም የእግዚአብሔርን ቃል በምናይበት ሰዓት ላይ በደንብ አድርገን ስናይ ቶታል ሰሚሽን እና ቶታል ኦቢዲየንስ እንዳልሆነ ማወቅ በጣም አስፈላጊ ነው። ያ ማለት ምን ማለት ነው? የቤተክርስቲያን አባቶች እነ ኦሪገንም በላቸው፣ እነ ሴንት አምብሮስ፣ እነ ኦገስቲን፣ እነ አኳይነስ፣ ሪፎርመሮችን እነ ካልቪን፣ እነ ሉተር ይሄንኛው ጁኒየር እንጨምሮ ሌሎች እነ ቦነፈርን ብናነሳ ይሄንን ጥቅስ እነ ሂትለር እና ክፉ አድራጊዎች ለበጎ ላልሆነ ነገር ተጠቅሞበት ያውቃል ማለት ነው። ስለዚህ ኖ ማለት ባለብን ሰዓት ላይ ኖ ማለት አለብን። ኖ ኢፍትሃዊ የሆነ ድርጊት ሁልጊዜም ኢፍትሃዊ ነው። ስለዚህ ለእግዚአብሔር መገዛትና ኢፍትሃዊነትን መቃወም የሚቃረን ነገር አይደለም ይላሉ እነ ሉተር። አይ ቲንክ እኔ እንደሱ ነው የማስበው። ለእግዚአብሔር መገዛት ለመንግስት መገዛት እንደሆነ ልክ ነው። ነገር ግን መንግስት ሲያምፅ ክፉ ነገር ሲያደርግ ኢፍትሃዊ የሆነ ነገር ኢሰብአዊ ድርጊት ሲያደርግ ኖ ማለት ግን ያስፈልጋል ብሎ ነው የሚያስቡት። ምክንያቱም እግዚአብሔር ሰውን ስለፈጠረው አልቲሜት ተጠያቂነታችን ደግሞ ለእግዚአብሔር ስለሆነ ያ ንጉስ ራሱ ማሰብ ያለበት ሌላ ጠያቂ አለኝ ብሎ ነው እንደውም ማሰብ ያለበት ራሱ እኮ እንደውም ንግስናዬ ከእግዚአብሔር ዘንድ ነው ብሎ ካሰበ እኮ እንደውም አልቲሜት ለሆነው አምላክ ተጠያቂ እንደሆነ አውቆ በመፍራትና በመንቀጥቀጥ ነው ነገሮችን ሁሉ ሊያደርግ የሚገባው። ምክንያቱም የሰው ልጅ አቅም ውስን ነው። የሰው ልጅ ችሎታ ውስን ነው። ሰው ሊያደርግ የሚችለው ነገር ውስን ነው። ፍርድ ቤት ላትገታው ትችላለህ። የሆነ ነገር ላታደርገው ትችላለህ። በምድር ላይ የሰራውን ክፋት ቆጥረህ ላታስከፍለው ትችላለህ። ውስን ስለሆንክ ማለት በቦታም በአቅምም በብዙ ነገር። ነገር ግን እግዚአብሔር ከሆነ
እግዚአብሔር ደግሞ ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ ሁሉን አድራጊ ነው እና ለእያንዳንዱ እንደ ስራው እንደሚከፍለው ካወቅ፣ ለስራ እንደሚከፍል ካወቅ ይሄ የማደርገው ነገር ምን ያክል ዋጋ ያስከፍለኛል፣ ያሸልመኛል ወይስ ያስቀጣኛል፣ ያስኮንነኛል ወይስ የሆነ ነገር ያደርገኛል ብሎ እንደው ንጉሥ እንዲያስብ ነው ማድረግ ያለበት እና መጽሐፍ ቅዱሱን ከዚህ ፐርስፔክቲቭ አንጻር ነው መታየት ያለበት ብዬ ነው ማስበው።